ሄርሜላ ማን አባቱ ነው በሁለታችን መካከል የሚገባው? በቃ እኔ ባልኩት ነው የሚሆነው። ሽንት ቤትም ሲገባ አስፈቅዶኝ ነው ካካ ይሁን ሽሹ ይሁን ብሎ ነው የሚያስፈቅደኝ አልሽሳ አንቺ ያበዛሽው። እውነቴ ነው የምልሽ። ምክንያቱም ጋሽዬ ልጁን ተቆጥቶና መክሮ የማስታረቅ መብት አለው። መብቱ ነው ልጁን እንደፈለገ የመቆጣት መብት። እንዴት ትላንት መተሽ ዛሬ አንቺ በአባትና በልጅ መካከል ልትገቢ አስፈለግሽ እንዴ? አልገባኝም። ስለዚህ ጋሽዬ አብርሃምና ሩታን አስታርቃቸዋለሁ። ስለዚህ አብርሃም ከኔ አያመልጥም። የሚመለስበት መንገድ አለ። አብርሃምን እቆጣዋለሁ፣ ይመለሳል። እንኳን ብቻ አንቺ ከልብሽ ተጸጽተሽ ከልብሽ አዝነሽ አብርሃምን ፈለግሽ፣ ቤትሽን ትዳርሽን አልሽ። እውነት ነው በመካከላችሁ ልጅ አለ። ስለዚህ ልጁን በመሃል መጉዳት የለበትም። እናንተ ትዋደዳላችሁ፣ ትፋቀራላችሁ ብሎ በቃ ልጃቸውን ሊያስታርቁ ነው። በእርግጥ ሩታ አዎ ብዙ ጥፋት አጥፍታለች። ሩታ አዎ ብዙ እድሎች አበላሽታለች። በተለይ ደግሞ ማታ ላይ ጋሽዬን ይዛ እንደዚህ መምጣት ሲጠበቅባት ማን ነው ዳኒን ይዛ መጣች። ሩታ ምን አስበሽ ነው ዳኒን ይዘሽ የመጣሽው? ለዚህ ደረጃ ያደረሰሽ እኮ ዳኒና የሜሪ ምክርና የዳኒ ምክር ሰምተሽ አይደለ እንዴ እዚህ ትልቅ ደረጃ ውስጥ የገባሽው? ማትወጪው ማጥ ውስጥ ገብተሽ ዛሬ በጸጸት እየየ ያዙኝ ልቀቁኝ እያልሽ ያለሽው በእነሱ ምክር ወይስ አሁንም አብርሃምን የምትፈልጊው ለበቀል ነው? እኔ አልገባኝም። ማለት እንደዛ ነው የተረዳሁት። ምክንያቱም ቢጠፋ ሰው ጠፍቶ ነው ዳኒ ይዘሽ የምትመጪው? የምር ከልብሽ ያለ ተጸጽተሽ እውነት አብርሃምን ያለ መበቀል ከሆነ እውነት አንቺ በመካከላችሁ ልጅ ስላለ አሳስቦሽ ከሆነ እውነት ከአብርሃም ጋር መታረቅ ፈልገሽ ከሆነ የምርሽ ከሆነ ዳኒን ለምን አመጣሽው? ዋይ ዳኒ ለምን መጣ እንዴ? ሜሪ ቀርታሻለች እኮ ረስተሻት ነው? ለምንድን ነው ሜሪ ሲይዘሻት ያልመጣሽው? ለዚህ እውነቴ ነው የምልሽ። ጋሽዬ አለ እናትሽ አለች አይደለ እንዴ? ለሌላ ነገር ሲሆነው መታኝኝ የምትለው እናትሽ እያለች አባት አለ ስንት ሽማግሌ እያለ እምቢ ቢለው እንኳ አብርሃም እምቢ ቢለው እንኳ እነሱን ማምጣት ስቺ ዳኒን ይዘሽ ትመጫለሽ? የምር ምን እያሰብሽ ነው? ምን ሆነሽ ነው እንዴ? እቺ ልጅ ትላንትና ከትላንት ወዲያ እውነት ከልቧ አዘነች፣ ተጸጸተች፣ አለቀሰች። የምድሯ ነው ብለን አሳምነሽን እኮ ትላንትና ደግሞ እንዳናምንሽ አደረግሽ፣ እንድንጠረጥርሽ። እውነትም አብርሃም ልትበቀለው ነው። ስለዚህ የሄርሜላ ማለት እነዛ ልጆች እውነታቸው ነው። ከሀገር ይዘሽው ጥፊ፣ በቃ ይዘሽው ውጪ። ምክንያቱም ሩታ ልትበቀለው ነው። ሩታ አብርሃምን ትጎዳዋለች፣ የምትሆነው ሴት አይደለችም ብለው ሲመክሯት ነበረ እና እሷ መካኪ ዘራፍ እያለች ነበረ። ማነው አብርሃምን የሚነካብኝ? አብርሃም እኮ ሽንት ቤት ገብቶ ራሱ ትልቁ መጣብኝ ትንሹ መጣብኝ እያለ እያማከረኝ ስለሆነ ማነው አብርሃምን የሚነካው እያለች ዘራፍ እያለች ነበር። እውነት ለመናገር አብርሃም ፍቅሩ ገልጾላታል። አፈቅርሻለሁ፣ ወድሻለሁ። ያንን ስትሰማ ነው ሩታ የሚያዙኝ ልቀቁኝ ማለት የጀመረችው። እኔ እውነት ለመናገር የሩታ አካሄድ ስህተት ቢሆንም ግን ሩታና አብርሃም አብረው እንዲሆኑ ትልቅ ፍላጎት ነው ያለኝ። ምክንያቱም ባልና ሚስት ናቸው። ምክንያቱም ልጅ በመካከላቸው አለ። እዚህ ጋር ለራሳቸው ህይወት ብቻ ብለው ሳይሆን ለልጃቸውም ህይወት ሲሉ ግድ ይላቸዋል መታረቅ፣ ግድ ይላቸዋል አብሮ መኖር። ግዴታቸው ነው፣ ውዴታቸው ጭምር ሳይሆን ማለት ነውና ሩታ ትልቅ ጥፋት ያጠፋሽው ብዙ እድሎች ነበሩሽ። ያንን እድሎች በሙሉ አባከንሽና ዛሬ ያንን እድል ከሄደ በኋላ ምንድነው ጅብ ከሄደ ውሻ ጮኸ ሆነብሽና አብርሃም አምርሯል፣ አብርሃም ጨክኗል የምትሉ ሰዎች ውሸት። አብርሃም ሩታን ይወዳታል። አውቆ ነው ወዲም ወዲያ ለማለት እንዲመቸው ፈልጎ ነው እንጂ ሩታን አብርሃም ሩታን ጠልቶ አይደለም ብዬ ነው ምለው ማለት ነው። ወዶችዬ ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ወድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ከብዙ ጊዜ ከጠፋው በኋላ ብዙ ቆይቼ ዛሬ ተከስቻለሁ። ስላልተመቸኝ ነው የጠፋሁት። በእርግጠኝነት እንዳረሳችሁኝ ተስፋ አደርጋለሁ። የኔ ውዶች፣ የኔ ተወዳጆች እንዲሁ ላይክ፣ ሼር፣ ሰብስክራይብ እንድታረጉ ልኝ በትትና ጠይቃለሁ። ቆይቼ ስለመጣው ማለት ነው የኔ ውዶች ማለት ነውና ውዶች እንግዲህ የእነ አብርሃም ጉዳይ አሁንም ተመልሼ ስመጣ አሁንም እዛው ናቸውና ግርም ድንቅ ስላለኝ ነው የመጣሁት። ያቺን በፊናዋ ያዙን ልቀቁኝ ትላለች፣ ይቺም እየየ ትላለች። በልጃችን በምናችን ልጅ እንዳለሽ ዛሬ ነው እንዴ ያስታወሹ? ልጅሽ አባት እንደሚያስፈልገው ያስታወሹ ዛሬ ነው እንዴ ሩታ? ትላንትና የሁሉ እድሎች ሲባክኑብሽ፣ የሁሉ ነገሮች ሲሆንብሽ ምንም አልመሰለሽም ነበር? ትላንት ስትበቀዩ አብርሃም
አብርሃምን እቤት አስመጥተሽ በዳኒ ሳህን ስታሳጥቢው፣ እቤት አስመጥተሽ በሜሪና በዳኒ ውጣ ብለሽ ስታባርሪው ልጅሽ እንዳለሽ ረስተሽ ነበር በመካከላችሁ? ዛሬ ነው ልጅ እንዳላችሁ ወይስ አባ አባ ብሎ? እውነት ለመናገር ልጆች በዚህ እድሜያቸው ራሱ አባቴ ብሎ እንደሚጠይቁ ታውቃላችሁ? ወይስ ባባ ልዑሌ አባ አባ ብሎ አስቸገረሽ እንዴ? ዳኒ ነው አባት ብለሽ አትመጭ አታሳዩም? ይቅርታ አድርጊልኝ እንደዚህ ስልሽ፣ እኔ ሴት ነኝ፣ እኔም ባለትዳር ነኝ አውቀዋለሁ። ግን ደግሞ ብዙ እድል አባከንሽ ሩታ። ዛሬ ለሄርሜላ አፈቅርሻለሁ እወድሻለሁ ብሎ ፍቅሩን ሲገልጽላት ነው እንዴ እውነቱን የተገለጸልሽ? እሺ ይሁን፣ እሺ ይሁን፣ ይሁን ሁሉም ነገር ይሁን፣ ታረቂ፣ ደስ ይላል እኮ እኔ እንድትታረቂ ትልቅ ምኞት አለኝ። ግን ዳኒ ለምን አስፈለገሽ? ለምንድነው ዳኒን ወሽቀሽ የመጣሽው? አሃ ሜሪን ለምን አላመጣሻትም? ትዳሩ ድጋሚ እንዲበጠበጥ ፈልገሽ ከሆነ ማለት ነው። ስለዚህ ሁሉም ሰው እያለሽ ያለው አሁን ታውቂያለሽ፣ ልትበቀለው አስባ ነው እያለሽ ነው። እውነትም ልትበቀዩ አስበሽ ነው እንዴ? እንዴ እኛ እኮ የምር ከልብሽ የተጸጸሽ ከልብሽ ያዘንሽ የምር እኔም ባይ መጥቷል ስታለቅሺ የምርሽ መስሎኝ ማለት ነው። አንቺ ለካ አብርሃምን ድጋሚ ለበቀል ነው እያመቻቸሽው ያለሽው አይደለ? ለበቀል ድጋሚ እያመቻቸሽ ነው። በዛ በኩል ቤተሰቦችሽ ተነስተው ሩታና አብርሃም አንድ ላይ መሆን የለባቸውም፣ ሩታ አልቅሰሽ እንዴት ትለምኘዋለሽ? አንቺ ከደስታ ጋር ነው መሆን ያለብሽ ብለው እንግዲህ ቪዲዮ ይሰራሉ። በዚህ በኩል ደግሞ አንቺ አብርሃም ብለሽ ሙጤን ትያለሽ። እንዴት ነው አስገድደው ነው እንዴ ዳሩሽ? እኔ ግራ ገባኝ እኮ የምር አስገድደው ነው እንዴ ዳሩሽ? ፈልገሽ ወደሽ ፈቅደሽ መሰለኛ የተጋባሹ ከአብርሃም ጋር እና ታዲያ ዛሬ ላይ እንደዚህ መሆን ለምን አስፈለገ? እንዴ ቆፍጠን ብለሽ ይቅርታ ጠይቀሽ እንደመጣሽ ቀጥታ መቀጠል። አንቺና አብርሃም ብቻ ናችሁ የጉዳይ የሚመለከታችሁ፣ ማንም አይመለከተውም እኮ። ዳኒ ለምን ሻንጣሽ ነው ቦርሳሽ ነው እንዴ? አልገባኝም። ሞባይልሽ ነው ምንሽ ነው ዳኒን ይዘሽ የመጣሽው እንዴ? የኔ የምሬ ነው የምር ውዶች፣ የእናንተ ገብቷችኋል ይሄ ነገር? ዳኒ መምጣት ነበረበት አሁን በዚህ ሰዓት? አስፈላጊ ነው የዳኒ ከአንቺ ጋር ሆኖ በመሀል እንዲህ ብሎ ማውራት አስፈላጊ ነው? ትላንትና እንደዛ ተቀባብሎ ውጣ ብሎ ሲያባርረው፣ ትላንት እንደዛ ገፈትሮ ሲያባርረው የት ሄዶ ነበረ እሱስ? አሃ ጉድ እኮ ነው። ለማንኛውም ዱቼ እናንተም የተሰማችሁ ሀሳብ አስተያየታችሁ ስጡበት፣ ኮመንት ላይ አስቀምጡልኝ። እኔ ስለጠፋው ይቅርታ ጠይቄያቸዋለሁ በትልቁ ያው አራስ ስለሆንኩኝ ስለማይመች ነው። ካሁን በኋላ እንግዲህ እሞክራለሁ። አሁን ቃል አልገባላችሁም፣ እሞክራለሁ ላለመጥፋት። ስለዚህ አበረታቱኝ። እንደዚህ አይነት እናቶች ሲመጡ አበረታቱ እንጂ እንዴ ልጃቸውን አስተኝተው የሚፈተፍቱ እናቶች ስታገኙ በርቺ፣ ጎበዝ፣ ሌላም ስሪ ብላችሁ ማበረታታት ነው ያለባችሁ እንጂ መሸሽ የለባችሁም። እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በጣም ኑሩልኝ፣ ክበሩልኝ። ደህናው ነው።